ከፍታን ለንስር ዝቅታን ለቁራ ንስርና የቁራን ዝምድና ማየት ጠቃሚ ነው። ጠቅላይ ሚኒስትር አብይ አህመድ ከትናንት ወዲያ በተመረቀው የምዕራብ ሸዋን የሚገኘው የደንድ ሐይቅ ሪዞርት መርቀው በከፈቱበት ወቅት ከቅርብ ጊዜው የኪነ ጥበብ ስራዎች ጋር የተያያዘ ሳይሆን የማይቀር አስተያየት ሰንዝረዋል። ጠቅላይ ሚኒስትሩ በንግግራቸው ንስርና ቁራን ምሳሌ በማድረግ እኛ እንደ ንስር ወደ ከፍታ ነው የምንበረው፣ ጩኸትና ለቅሶን ግን ለቁራዎች እንተዋለን ማለታቸው ተሰምቷል። ይህ የጠቅላይ ሚኒስትሩ ንግግር ድምፃዊ ቴዲ አፍሮ ከቀናት በፊት ኢትዮሪካ የተሰኘ አዲስ አልበም ከወጣ በኋላ የተሰጠ በመሆኑ ለድምፃዊው የቀረበ ቀጥተኛ ምላሽ ተደርጎም ተወስዷል። ጠቅላይ ሚኒስትሩ ንስር ከፍታ ላይ በሚበርበት ወቅት ቁራዎች ትንኮሳ ቢሰነዝሩበትም ንስሩ ምላሽ ከመስጠት ይልቅ ወደማይደረስበት ከፍታ በመውጣት ቁራው በኦክሲጅን እጥረት እንዲፈረጥጥ እንደሚያደርገው በዝርዝር አብራርተዋል። በተጨማሪም ጠቅላይ ሚኒስትር አብይ በታሪክ ስማቸው በጉልህ የሚነሱትን የምዕራብ ሸዋ ጀግኖችን እነ ደጃዝማች ባልቻ ሳፎ፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴና ገረሱ ዱኬን በመጥቀስ እነዚህ ጀግኖች መንፈስ በሳቸው ውስጥ መኖሩንና የሀገር ግንባታ ስራቸውን አጠናክረው እንደሚቀጥሉም አስረድተዋል። ከሰሞኑ የቴዎድሮስ ካሳሁን ቴዲ አፍሮ 6ኛ የሙዚቃ አልበም ይፋ መሆኑን ተከትሎ በኪነ ጥበብ አፍቃሪያንና በፖለቲካው ረድፍ ባሉ አካላት ዘንድ አነጋጋሪነቱ ቀጥሏል። 18 ሙዚቃዎች በያዘው በእነዚህ ስብስብ ውስጥ እንደ መሬማና ስምምነ ያሉ ስራዎች የብዙዎችን ቀልብ ቢስቡም በተለይ ዳስጣል የተሰኘው ዘፈን ግን እጅግ አወዛጋቢ መሆኑ አልቀረም። ይህንን ስራ በተመለከተ አስተያየት ሰጪዎች በሁለት ጎራ ተከፍለው ይገኛሉ። ገሚሱ የቴዲ አድናቂዎች ስራው የብዙሃኑን ሀዘን የነገረልንና የድምፅ አውጥባዎች ድምፅ የሆነ ነው ሲሉ ያሞካሹታል። በሌላ በኩል ደግሞ አርቲስቱ እንደለመደው የድሮ ስርዓት ናፋቂ በመሆን አገር ሙታለች የሚል ተስፋ አስቆራጭ መልእክት እያስተላለፈ ነው በማለት ይተቹታል። ይህ የቴዲ አፍሮ አዲስ አልበም በፖለቲከኞች ዘንድም የንዴት ዳስ ያስጣለ ሲሆን ጠቅላይ ሚኒስትር አብይ አህመድ ንስርና ቁራን ምሳሌ አድርገው የሰጡት ምሳሌ ለዚህ አልበም የተሰጠ ምላሽ ተደርጎም ተወስዷል። ይሁን እንጂ ዳስጣል የሚለውን ሐሳብ በጥልቀት ለሚመረምረው ሰው ከታላቁ አሰላሳይ ሰለሞን ደሬሳ ትዕምርታዊ ምልከታ ጋር የሚያያዝ ትልቅ ስነልቦናዊ እይታ አለው ይባላል። ሰለሞን ደሬሳ በአንድ ወቅት ከጋዜጠኛ ተፈራ ገዳሙ ጋር በነበረው ቆይታ እንዳመለከተው የያ ትውልድ አባላት በነበረው ግጭት ሳቢያ ደረሰባቸው የስነ ልቦናዊ ስብራት አንጻር ውስጣቸው ያለውን ሀዘን ለመቋቋም ሲሉ በመጠጥና ሲጋራ ራሳቸውን ቀስ በቀስ ለመግደል ሲሞክሩ ይታያሉ። ዳስጣል የሚለው ሙዚቃም የሚያስታውሰን ይህንኑ በየልባችን ያለውን የቆየ ሀዘን ነው። ከንጉሱ ዘመን ጀምሮ በደርግ ግፍና በኢህአዴግ ትርምስ ውስጥ ባለፉ ወገኖች ልብ ውስጥ የታጠረውን ድንኳን ዛሬ ላይ ሆነን ጥፋቶችን በመከላከል ብቻ ሳይሆን በየልባችን ድንኳን ጥለው የሚያለቅሱትን ወገኖቻችን ስሜት ተረድቶ ከከፍታ ወረድ ብሎ ወቀሳን መቀበል የሚችልና ተስፋን የሚያበራ ትልቅ ሰው ማግኘት የአገሪቱ የስነ ልቦና ፈውስ መጀመሪያ ሊሆን ይችላል ያሉት ጸሐፊ አጋጥመውናል። ቴዎድሮስ ካሳሁን ግርማሙ ቴዲ አፍሮ ለ25 ዓመታት በኢትዮጵያ ሙዚቃ ውስጥ በዋናነት መነጋገሪያ ሆኖ እንዲቀጥል ያስቻለው በራሱ አዲስ መንገድ ይዞ ተከትሎ እንዲመጣ ያደረገ ክስተት መሆኑን የሚናገሩ ሰዎችም አሉ። እንደ ያሬድ ሹመቴ ገለጻ ቴዲ ሲመጣ ማንንም መስሎ አለመምጣቱና የግጥምና ዜማ ያዘፋፈን ስልቱ በሙሉ አዲስ መሆናቸው ልዩ ያደርገዋል ይላል። በተለይ ቴዲ ወደ ሙዚቃው ዓለም ከመቀላቀሉ በፊት የነበረውን የትውልድ ክፍተት በመሙላት የውጭ ዜማዎችን ቀይሮ በመዝፈን ልምድን በመስበር የራሱን አሻራ ኑሯል ይለናል። የቴዲ ስራዎች ልዩ የሚሆኑት ታሪክን በመመርመር ፍቅርንና አብሮነትን በመስበክ እንደውም የአገር ባለውለታቸውን በመዘከር ያተኮሩ በመሆናቸው ነው ይለናል። ቡኒያም አቡራ እንደሚለው ቴዲ ውስብስብ የሆኑ የፖለቲካና ማህበራዊ ርዕሰ ጉዳዮችን አሌጎሪካዊ በሆኑ መንገዶችና ትምህርታዊ በሆኑ አገጣጠም ብልሃቶች ጥልቅ መልእክቶችን በቀላል ቋንቋ ለአድማጭ ያደርሳል። ዝሆኑ የተጣልተው ሰበሩት ድንበሩንና ዘመን ያገነነው ጅብ ቆሟል ከበሬ የሚሉት ግጥሞቹ የዚህ ጥበብ ማሳያዎችም ናቸው። በተጨማሪም አብዛኛው ድምፃውያን የማይደፍሯቸው የፖለቲካና የታሪክ ጉዳዮች በዜማና በውብ ቋንቋ ስለሚያቀብራቸው ሁልጊዜም የአድናቂዎቹና የነቃፊዎቹ መነጋገሪያ ሆኖ ይኖራል። ሌላው የቴዲ መለያ ስሜት የማግኘትና ያገኘውን ስሜት ለአድማጭ ማጋባት ከፍተኛ አቅሙ ነው። በሙዚቃ ባለሙያዎች እይታ ቴዲ ለግዙፍ ግጥሞቹ ተስማሚ የሆኑ ዜማዎችን የመፍጠርና በቅንብር ላይም ከፍተኛ መረዳት የማሳየት ችሎታ አለው። በየዘመኑ ህዝቡ ተቸግሮ ቃላት ያጣለትን ስሜት በውብ ቃላትና ዜማ የሚገልጽለት የዘመኑ ሹክታ እንደሆነም ይነገራል። በተለይም በታላቁ የኢትዮጵያዊነት ትርክት ላይ መቆሙ ትርክቱ ዲኮንስትራክት በሚደረግበት ዘመን ተጽዕኖውና አነጋጋሪነቱን ይበልጥ እንዲጨምር አድርጎታል። ቴዲ በስራዎቹ አፄ ኃይለሥላሴንና አፄ ቴዎድሮስን የመሳሰሉ ነገስታትን በማንሳት የሀገር አንድነትንና ጀግንነትን ይሰብካል። ያሬድ እንደሚለው ቴዲ ያለፈውን
አሉታዊ ታሪክ ብቻ ከመስማት ይልቅ ያልተነገሩ መልካም ነገሮችን በመናገር አዲስ ጀግና ለመፍጠር መንፈሳዊ ተነሳሽነት ይፈጥራል። ዛሬ ላይ የቴዲ አፍሮ ስራዎች ከሀገር ድንበር ተሻግረው በዓለም አቀፍ መድረክ ተጽዕኖ እንዲፈጥሩ ከተላላቂ ሙዚቃ አከፋፋይ ኩባንያዎችና ስቱዲዮዎች ጋር በመስራት አቅሙን በዓለም ደረጃ እንዳሳይ የሙዚቃ ባለሙያዎች ይመክራሉ። ታምሩ ሁሊሶ እንደሚለው ከሆነ ከዚህ ቀደም የቴዲ አፍሮ ኢትዮጵያ የተሰኘ አዲስ አልበም በወጣበት ወቅት በማህበራዊ መገናኛዎች ይደረጉ የነበሩ የቃላት ፍልሚያዎችና ብሽሽቆች ዛሬ ላይ ትርጉም አልባ ሆነው ይታያሉ። ባለፉት 8 ዓመታት በአገሪቱ ያሉ ዘግናይ ድርጊቶች ብሽሽቅ የሚሰራው ለፖለቲካ ሜዳ ሳይሆን ለጡረታ ሰፈር መሆኑን ያስገነዝባሉ። ኢትዮጵያ ውስጥ በሰዎች ዘንድ የሚነገረው አይነት ስር የሰደደ የብሔር ጥላቻ አለ ብሎ ማመን ይከብዳል። ይልቁንም የሰንካላ ክሶች ምንጮች የሆኑ ስልጣን ላይ ያሉና ስልጣን የሚፈልጉ ግለሰቦች የሚፈጥሩት ተንኮል። ታዋቂው የማህበራዊ ሳይንስ ምሁር ዛይመንት ቦማን የናዚን ጭፍጨፋ አስመልክቶ እንደተነተነው የዘር ማጥፋት ወንጀል ለመፈጸም የግድ አንዱ ብሔር የሌላውን ብሔር እንዲጠላ መጠበቅ አያስፈልግም። በኢትዮጵያም ባለፉት ዓመታት የታየው ይኸው ነው። ገዢው አካል ለህዝብ ሰዋዊ ያልሆኑ ስሞችን በመስጠትና እነዚህ ካሉ ሰላም አታገኙም የሚል የሐሰት ትርክት በመፍጠር ህዝብን ወደ ገደል ይዞ በመግባት ላይ ይገኛል ይላሉ ታምሩ። አሁን ደግሞ ከገዢው አካል ጋር ደም ሲጠጡ የነበሩ ሰዎች ከተጠያቂነት ለማምለጥ ሲሉ ቴዲ አፍሮ ኦሮሞን ኢትዮጵያ አይደለህም አለ የሚል የዳግመኛ ክስ በማስተጋባት የህዝብ ለህዝብ ጥላቻን እየዘሩም ይገኛሉ። ጸሐፊው እንደሚያትተው ባለፉት 8 ዓመታት በመከራ ውስጥ ያለፈ የኦሮሞ ገበሬ ከነዚህ ሰበር ናቸው ከሚሉ ከሚያጓሩና የራሳቸው ህዝብ ሲገደል በደስታ ከሚስቁ ባለስልጣናት ጋር የሚያገናኘው ምንም ነገር የለም ይላሉ። ስለሆነም ሰከን ብሎ ማሰብ ይበጃል። ኢትዮጵያዊ አይደለህም ተብሎ ሲገፋ የነበረው ህዝብ ዛሬ ተገለው ሬሳው በአህያ የሚጫንበትን የዘመን ግርንቢጥ እንዴት እንደሚያልፈው ማሳየት እንጂ በሐሰተኛ ክሶች መጠመድ ለማንም አይበጅም ይላሉ ታምሩ ሁሊሶ። አንዳንዶች ደግሞ በቴዲ ሰበብ ሃጫሉ ሁንዴሳን እያነሳሱም ይገኛሉ። ሮብ በዳዳ እንደገለጹት አንዳንዶች ቢቃወሙት በሚሊዮን የሚደርሱ ሃጫሉ ሁንዴሳን አብዝተው ይወዱታል። ከዓለም ሎሬንት ጸጋዬ ገብረ መድኅን የዘር ሐረግ የሚመዘዘውና ሰኞ ሞቲ ወይም የንጉስ ዘር እያለ ያቀነቀነው ሃጫሉ ቋንቋውን ለማይረዱ ጭምር ተወዳጅ መሆኑ የታወቀ ነው። ሃጫሉ በአንድ ወቅት የኦነግ አባል ስለመሆኑ ለቀረበለት ጥያቄ አይደለሁም ያዋጣላሉ እንዴ ሲል መመለሱና በኦሮሞነቱ መኩራቱ ብቻ እንደ ኦነግ እንዲፈረጅ ማድረጉን ጸሐፊው ያስታውሳሉ። በተጨማሪም ዘረኛ በሆን በአማርኛ አልናገርም ነበር ብሎ የሚናገረው ሃጫሉ በኦሮሞ ማህበረሰብ ዘንድ ወደር የማይገኝለት ወጣት ድምፃዊ እንደሆነ ሮብ በዳዳ ያስረዳሉ። ሌላ በኩል ደርቶ ጋዳ በሚል ስም የጻፉት ሰው ሃጫሉና ቴዲ አፍሮን የሁለት ተቃራኒ የፖለቲካ አታዮች ማለትም የቀይ ዘመምና የግራ ዘመም ምልክቶች አድርገው ያቀርቧቸዋል። ሃጫሉ ሁሉን አቀፍ አንድነት የማራመድ ኢትዮጵያን የሚወድና ከብሔርተኝነት ወደ መሃል በመውጣት ሰው ተኮር የሆነው የብልጽግና ሀሳብ ይደግፍ የነበረ አስተዋይ ሰው እንደነበር ይገልጻሉ። ቴዲ አፍሮ ደግሞ የዜግነት ፖለቲካን የሚያራምድ ቢመስልም የእሱ አንድነት በደፈና የቀረበ በመሆኑ ሊተነተን እንደሚገባው ይጠቁማሉ። ደርቶ ጓዳ እንደሚሉት ብልጽግና ብሔርተኝነትን እያለዘበ ወደ መሃል ለመምጣት የሚጥርና ያጫሉን ሁሉን አቀፍ ኢትዮጵያዊነት ከቴዲ የዜግነት ኢትዮጵያዊነት አጣምሮ ለመያዝ የሚሞክር ፓርቲ ነው። ጸሐፊው አንድነትና አንድ አይነትነት መለየት እንዳለባቸው ጠቅሰው በሀሳብ ደረጃ የሃጫሉና የቴዲ እይታዎች ተደምረው ቆንጆ ሀገር ሊፈጥሩ እንደሚችሉ ያላቸውን ተስፋ ይገልጻሉ። እናንተ ምን ትላላችሁ? የዛሬን ጨረስን። ሰላም ሁኑ።